ጤና ይስጥልኝ አዲሱ ነኝ። ዛሬ በዚህ ቪዲዮ መጨረሻ ላይ አይምሮቻችን የሚዋሹብን ውሸቶችን አቆማችሁ አዲስ ስራና አዲስ ጉልበትን የምታገኙበትን 3 መንገዶችን አሳይታችኋለሁ። በተለይ ሶስተኛው ህይወታችሁ እርምጃ የምትወስዱበት ጉዞ የምትጀምሩበት ዋነኛው ስለሆነ እስከ መጨረሻ አብራችሁን ቆዩ። ብዙዎቻችን ነገ ጀምራለሁ፣ ነገ ይሰራለሁ፣ ነገ አደርጋለሁ፣ ነገ የተሻለች ቀን ይመጣል እያልን አይምሮቻችንን እያታለን በምክንያት እድሜያችንን እንገፋለን። እውነታው ግን ነገ የሚባል ነገር ነው። መጀመር መኖርን በሆነ በተሰጠን ሰዓት ጊዜያችን ዛሬ ለኔ ዛሬ እኛ ተሰጠን። እውነታው ምንድን ነው? ነገ የሚባል ቀን የለም። የተሰጠልን ብቸኛው ቀን ዛሬና ዛሬ መኖር አለብን። ዛሬ ብዙዎቻችን ነገ አደርጋለሁ፣ ነገ አሳካለሁ፣ ነገ የተሻለ ቀን ይመጣል፣ ነገ የተሻለ ወር ይመጣል፣ የተሻለ አመት ይመጣል፣ የተሻለ ገቢን አገኛለሁ እያልን ጊዜያችን በምክንያት እድሜያችን በምክንያት እንገፋለን። እውነታው ግን ያ አይደለም። እውነታው የተሰጠልን ዛሬና ዛሬ ብቻ ነው። ነገ የሚባል ቀን ስለሌለ የተሰጠልን ቀን ዛሬና ዛሬ። አይምሮቻችን ምቾትን ይወዳል። አንድ ነገር ላይ ጨክኖ አንድ ነገር ላይ በማያምረው ነገር ላይ መጥቶ ለመግባት በጣም ይፈራል። አይምሮቻችን ምቾትን ስለሚወድ ዛሬ ትጀምራለህ፣ ነገ የተሻለ ቀን ይመስላል እያለ እያታለለን ይመጣል። ዛሬ የምንሰራውን ስራችን ለነገ ያሳልፋል። ከዛሳ ዛሬ የነበረን ስንፍናችን ደግሞ ነገ ደግሞ አብራችን ይሆናል። ስለዚህ ዛሬ መስራት ካለበት ዛሬ መስራት፣ ዛሬ ማድረግ አለበት ማለት ነው። ለውጥ ለመጀመር 3 እርምጃዎችን ላሳይ። የመጀመሪያ እርምጃ ነገሮችን በትንሹ ጀምር። አንደኛ በትንሹ ለውጥን መጀመር። ነገሮችን በግድ መነሻቸው ትልቅ ካልሆነ በስተቀር ሰው ትልቅ አልሆንም ብሎ ማሰብ ራሱ የቻለ ስንፍና ነው፣ ውድቀት ነው። ግን ባለው በትንሹ ነገር መጀመር። መጽሐፍን አነባለሁ ካልክ ዛሬ ያን ያክል መጽሐፍን አነባለሁ፣ እቺ የምታክል መጽሐፍን አንብቤ ይጨርሳለሁ ካልክ መጽሐፉ በግድ መጽሐፉ ዛሬ ሙሉ በሙሉ አንብቦ መጨረስ አይደለም። አንዱ ገጽ ብቻ አንብብ፣ በትንሹ ጀምር። አይምሮህ ያኔ ቀስ በቀስ ያለ ወደ ለውጥ ይመጣል። ሁለተኛ እርምጃ አካባቢህን ቀይር። በአካባቢያችን ዙሪያ ያሉት አካባቢያችን ዙሪያ ያሉት ጓደኞቻችን፣ አብረን የምንውለው ጓደኞቻችን በአካባቢው ዙሪያ ስለ ራሳችን የሚወሩ ስለ ራሳችን ጀምረዋል፣ ግን እንደዚህ በሚያውቁን ሰዎች መተቸታችን ጀምረን ደግሞ የማይሳኩልን ነገሮች ሲጀመር ህይወት ፕሮግሬስ ናት። ግራጁዋሊ ነው፣ ቀስ በቀስ ለውጥ የሚመጣው። ሲጀመር ለውጥ ማለት ቀስ በቀስ በግራጁዋሊ ቼንጅ የሚመጣ ነው ለውጥ የሚባለው እንጂ አንዴ በቃ እንቁላል እንደተወለደች በእግር ትሄዳለች ማለት አይደለም። ስለዚህ ለውጥ በእግር ስለምትመጣ በአቅራቢያ ያሉት ጓደኞች ራዕይን የማበረታቱ እንድታድግ አንተን የማገፋፉ ይልቁን ከቤታቸው እንድትሆን ባላችሁበት ቦታ አብራችሁ እኩል እንድትሆኑ የሚፈልጉ ከነዛ ጓደኞች ወዲያውኑ አስፈላጊ እርምጃ ለነሱ ስጥ። አካባቢን ቀይር። ለለውጥ የማያዘጋጁ ይልቁን ራስን ከሚያዘጋጁ ከእኔነት ጋር ውጊያን ጀምር። ሰልፊን ከራስ ጋር ጀምር። አካባቢን ቀይር። ከጓደኞች ተለይ። ለራዕይ ብቻ ኑር። ስለዚህ አካባቢህን ቀይር። ለምን ለውጥ ይፈልጋል? እቺ ጥያቄ በሰው ህይወት ውስጥ ትልቅ ቦታ ያላት ጥያቄ ነች። ለምን ለውጥን ይፈልጋሉ? ለምንድን ነው ይህን ለውጥ የሚፈልገው? ለምንድን ነው ያ ያክል ትግል ውስጥ የገባው? ለሚሉ ጥያቄዎችን አግባብ ያለው ምላሽን መስጠት። ይህ ለምን ለሚለው መልስ ምክንያታዊ ያልሆነ ስንሰጥ፣ መሰናክል ሲመጣ፣ የሆነ ነገር ሲመጣ፣ የሆነ ችግር ሲመጣ፣ የሆነ እኛ የማንችላቸው ኦብስታክሎች ሲመጡ ወዲያውኑ እንወድቃለን። ስለዚህ ትክክለኛ የሆነ ምላሽን መስጠት፣ ምክንያታዊ በሆነ መንገድ ምላሽ መስጠት።
ስለዚህ ራስን መጠየቅ ለምንድን ነው ይሄን ለውጥ ነው የጀመረው? በከባባ ያሉት ጓደኞችን በቃ ራዕይ እንዳሳኩ በቃ ከራሳቸው ተለይቻለሁ። ከበባህንም ቀይሬያለሁ። ለምን ቀየርኩ? ዋይ ለምን ቀየርኩ ለምለው ተገቢ የሆነ ምላሽን ስትሰጥ የሚያስፈልጉ ኦብስታክሎች ወደፊት ሲመጡ ወዲያውኑ ታሳልፋቸዋለህ ማለት ነው። ስለዚህ አግባብ ያለው ሪዝናብል የሆነ ምላሽን ለመስጠት ሞክር። ቢቻልልህ የለውጥ መንገዶችን የምትጀምራቸው ነገሮችን በወረቀት ለመያዝ ሞክር። ግራጁዋሊ ትመጣለህ። ሀገርን ከመስማት አንተ በራስህ የመጣው የለውጥህን መንገድን ብቻ አድምጥ። ያንን የማለፍህን መንገድ ወዶ ሳይሆን ተገዶ ይመጣል። መቼም ሆነ ሰው ግራጁዋሊ ቀስ በቀስ ያድጋል፣ ትለወጣለህ። በራሴ በኩል ብዙ ጊዜ የጣርኳቸው ብዙ ነገሮች አውቃለሁ፣ መዝግቢያቸው። ዛሬ ግን ለኔ እንዴት ሆኖልኝ ከታች የሚሸከሙ ሀሳቦች ብዙ አውቃቸዋለሁ። ለዛ እነዚህ 3 እርምጃዎች በትክክል ቢተገበሩ በህይወታችሁ ላይ አዲስ ነገር ታያላችሁ። አንደኛ ራዕያችሁ በትንሹ ጀምሮ። ይበልጥ ሚሊዮነር ካልሆንኩ፣ ይበልጥ የሆነ ደረጃ ላይ ካልደረስኩ እኔ ያ ነገር ማድረግ አልችልም የሚባል ነገር የለም። ይልቅ ቢቻላችሁ ራዕያችሁን በትንሹ ጀምሩ። ሁለተኛ ራዕያችሁ ጋር የማይገናኙ የከበባ ጉዳይ አስወግዱ። ጓደኛም ቢሆን ራዕያችሁ የሚዋጉ ቢሆን ስትወጹ የሚያግዳችሁ ሚይዛችሁ ጣል። ሶስተኛ መጨረሻና ዋነኛውን ሐሳብ ለምን ለውጡን ፈል ለምን መቀየር ይፈልግ ራስን ለመለወጥ የፈለኩበት ምክንያት ለምንድን ነው ለምለው ተገቢ የሆነ ምላሽን ስትሰጡ ያኔ ራሳችሁ ማን እንደሆናችሁ ታገኛላችሁ ማለት ነው። ዛሬ የምትገኙ